ተጨማሪ ቤተሰብ ናቸው እንግዲህ ራስህ አስተዋውቀህ እንግዲህ እንትን እንዳል እንጂ ስማኝማ እንትኑ በካሜራ እይታ ውስጥ ነው በይ አንተ ማምራ አይደል በካሜራ እይታ ውስጥ ነው በወጉ ስራ ዩቲዩበር ያው የበላውንም ምን ያለውንም አሁን ጨርሶ እዚህ ያወጣዋል አይደል? ሰላም ባያችሁ። ሰላም ብለናል። ይሄም የኛ ነው እንዴ? ይሄ የኛ ነው መሰልኩ ጨርሶ እቃ እያወጣን ነው ቤተሰብ። ይሄ በዚህ መደዳጅ የኛ ነው እንግዲህ ሱቅ ልንከፍት ነው። እቃ እየተረከብን ነው። ላይክ አድርጉ። ከዚህ ሱቅ እየተረከብን ነው። ከዚህ ደግሞ ቡና ተረክበናል። እቃችን እየወጣ ነው ቤተሰብ። 10 ደቂቃ ሰወር ካርክ በቃና 10 ደቂቃ ወደ ቤት ይዘን ስንሄድ እዛም እንግዲህ አዲሱን ሱቃችንን እናሳያችኋለን። ስንደረደር ምናምን ላይክ አድርጉን፣ ሼር፣ ሰብስክራይብ አበረታቱን። በእናታችሁ ላይክ አድርጉን፣ ሼርም አድርጉ። ሰብስክራይብ አይከፈልበት። ሰብስክራይብ፣ ላይክ፣ ሼር አድርጉ። አበረታቱን። ብርታታችን ናችሁ እናንተ። በቅርቡ 50 ሺህ ታስገባችሁ ሙፋጅ አላችሁ ኢንሻአላህ። ናኢምን እኔ ቃል ገብቻለሁ እንግዲህ ቃሌን ከሞላችሁልኝ እኔ ሰርፕራይዝ አረጋታለሁ። በሉ እንግዲህ ሰርፕራይዝ ነው። ፈጠን አድርጉት። አይናፋር ሰብስክራይብ አድርጉኝ። አይናፋር ነኝ ይላል። አይናፋር ነኝ ብሎ ሸፈንፈን ብሎ አለፈ። ለምታውቁ በጣም ያምራል ሱቁ። እየሰወኩ ነው። ያው ትንሽ ፈራ አድርጌያለሁ ስልኬንም እንዳይቀሙኝ ብዬ። ከዚህ መከፋፈያ ሁሉም ነገር አለ ማሻአላህ። ከዚህ ተረክባን እንሄድ ነው እንግዲህ አዲስ ስራ እንግዲህ ያው ሊጀመር ነው። እነዚህ የገዛናቸው እቃዎች ናቸው። ዋጋቸውን ሂሳብ ምናምን ሰርተን እንነግራችኋለን። ውሃ ከዚህ አይደለም። ውሃና ለስላሳዎች። ኧረ ይሄ ነገር ምንድነው? ይሄ ይሸጣል። ምንድነው? አንተ እኮ ነው
ካሜራ ብቻ ይዤ እኮ ቆምኩ። ወሬ ምን እናደርጋለን ማለት ነው? ወላሂ በኋላ እናወራለን። ከቤት ደግሞ ስናስገባ ስንረከብ ነው አይደል? ስለዚህ እዚህ ከሄን ያክል ከሰውክ ይበቃል። ቶ 6 ደቂቃ ሰው ተንሸራተተች እንዴ? ኑሩ እንትን ብቻ ቀረ የለስላሳ ምናምን። አሁን ያለውን ነባራዊ ሳይሆን ይሄን ያመጣሽበት ይሄን ነው ሂሳብ የምትሰሪው እንጂ እዛው ወረደም ቀነሰም አንቺ ላይ መለከተሽ ይሄ ነው አንቺን የሚያገባሽ። ይሄንን ስንት እንዳመጣሽ ሂሳብ ስሪና ቸርችል እንደዛ ነው ታዲያ። ምናምን እንዳታስገቢ። አሁን ይችን ታስቀምጫታለሽ። የምወ እሺ መለኪያ ታልሻለሽ። አሁን ማታወቀ እኮ ነው። አሁን በቃ ይችላል ታወቀ። ዘይ ሞልቶ ማስቀመጥ ይሄንን ቢራሽ ማለት ተጀጅላችሁ ነው ወይ ነው ታነሽው? ኧረ ነግርሽን ነው ማለት ማንም በር እንዴት ሰውራለች ዝበይ አይ እንትን ነው የምታነሳው። እንደዚህ እኮ ነው ሰካዲያ ምናምን አታነሽው? ታሪክ የነሳይ ነው ገብተሻል። እኔ ለውቀታቸው የታክታችሁ ማን ነው ለቀስ ያተገባችን ነው አንቺ የምታደርጊና አንቺ ልጆቹ ብታይ ማሻአላ ቦምቦል መጥባሽ ነገራሻለን። አሁን ላይ ቺፕስ ጥባሽ እዛ አደባባይ እንደሚሰሩት ወላሂ ቺፕስ ቦምቦል ሰው ያስፈልግሻል። እንደዛ ከሰራሽ አንቺ የሆነች አጋዥ ትመጣልኛለች ብዬ ነበረ። ከዚያም ያነት እስካሁን ቦምቦሊን እኮ መጥበሱ በጣም ያስቸግራል አይደል? ጊዜ ይላል ጊዜ ይላል። ሙሳና ቦምቦሊን ቢጠበስ ያዋጣሻል፣ ግን ሰው ያስፈልግሻል። ለምን እዛችሁ ቁጭ ብለሽ በረንዳዋ ላይ ሰው ይልሻል። አዎ ሰው ይልሻል። የስራ ትንሽ ምንም ነገር የለውም። የስራ ትንሽ ወላሂ የለውም። ጊዜ ይይዛል። ቺፕስ ያቺ ቺፕስ ማሽን ተሰልያለች። ቺፕስ ማሽን ብትገዢ 10,000 ብር አለው ባላንዱ አንተ ነው ባላንዱ እሷው በሷው ቺፕስሽን ተሻል ኮምቦሊኖ ወይም እሷን ግዢ። እሷን እገዛለሁ። ከዛ እነዚህ ድቡልቡሎቹ ነገሮች የሚጠብሷቸው አደባባይ ቆቀር ትንንጾቹ እና ቆቀር እነዛ ቆቀርም እሱን ከገዛሽማ ቆቀርም ትጠብቻለሽ። ምንድነው እነዚህ እንትን ድንች ቺፕስ ድንች ቺፕስ እሱን ከገዛሽ ሁሉንም መስራት ትችያለሽ። ይሄ እንትኑ ከተገዛ ማሽኗ ከተገዛ ነይ ማዋዝች ላይ ጨመር አድርጊ ውዴ። አችን ዷነሽ የመጀመሪያዋ ካሜራ ቤኪንግ ፓውደር አይ ሰውነቴ ሰውዬት እንዴት ዋላችሁ? ሰላም ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦቻችን እንዴት ናችሁ? እኛ ጋር አልሐምዱሊላህ ሰላም ነው። እንደምታዩን ሱቅ ከፍተናል። ማሻአላ እንግዲህ እየመጣችሁ ግዙ፣ ገዛዙ። ሁሉም ነገር አለ።
ጥለቡ በኦንላይን ነፃ ዲሊቨሪ እናደርሳለን። ሁሉም ሰው ገብቷል። ይሄ ሁሉ ጀማዓ ደንበኛ ነው። እንደምታውን ነው። እዚች ላይ እየመዘን እየሸጥን ነው። ሰፈራችንን ከፈለጋችሁ ላሳያችሁ። እንደዚህ ነው። ጓደኛዬ ናት በነገራችን ላይ ሱቁን የከፈተችው። ልንዘይራት መተን ያው እዚህ ሰብሰብ ብለናል። እንደምታዩት እነ ሰንችፕስ፣ እነ ዳይፐር፣ እነ ላርጎ፣ እነ ጁዛጁዝ ነገሮች አሉ። ሁሉም አለ ማሻአላ። ስኳር አለ፣ ከካኮች ቡና፣ ሁሉም ነገር አለ ማሻአላ። ዋጋው ልንገራችሁ። ዋጋውን እንግዲህ ልንገራችሁ መሰል ነገራችን ምን ጁዝ ነው? አቮካዶ የአቮካዶ ወፍራም ነው። ስንት ነው? እንቁላልም አለ እና ጁዛጁ ስንት ነው? እንቁላል 22 ብር። ቤት 22 ብር ነው። አንድ እንቁላል 22 ብር ገብቷል። ጉድ ነው ጉድ። ሌላሳ ፓስታ ስንት ነው? 110 ብር 100 ብር። ፓስታ ኦኬ 110 ብር ይመስለኛል። ፓስታ ቆንጆ ነው። ይሄ 100 ብር። እነዚህ 10 ብር ብስኩቶች ናቸው። ከሰኬት 10 ብር። የ5 ብርም አለ። ኢንዶሚ አለ። ኢንዶሚ ስንት ነው? ኢንዶሚ ስንት ነው? ኧረ መልሱ። ሌላ ያወራሉ። እሺን ኮንቴነር እንግዲህ አዲስ አሰርታ ነው። የዚችን ዋጋ ከፈለጋችሁ እንሰራላችኋለን። ኮንቴነር ስንት ነው? ሱቅ ለመክፈት ተርቡላል ጋር ሱቅ ለመክፈት ምን ያክል ፈጀብሽ? ኧረ ሌላ ጊዜ ልንገርሽ። ካሜራ ውስጥ አታስገቢኝ ያለች ትቆረመማለች። ቆንጆ ነሽ ምንም አይወጣልሽም ብላትም ይዞኛል። በሰፊው ቪዲዮ እንሰራላችኋለን። አሁን እቃውን ላሳያችሁ እንሰራለን ብላለች። አሁን እቃውን አሳያችሁ። እቃውን አሳያችሁ። እንግዲህ አዲስ ነው የተከፈተው። ያው ሶፍት አለ፣ ዳይፐር አለ፣ በሳኬት ኢንዶሚ ምናምን ሁሉ ነገር አለ። ማሻአላ ሁሉም ነገር አለ። ማሻአላ ተላጃም አለ። ተላጃው ምን አረግሽበት? ጁዛጁዝ በጣም ተላጃው እንትን ይዞብኛል። እንግዲህ አዲሱ ሱቅ ይሄን ይመስላል። ጥለቡ ዘዙ። ባይ ባይ።